እንዴት ናቸው ዩቲዩብ ፋሚሊዎች? ዛሬ የምናየው የሰባት እና የስምንት ጥያቄዎችን በጋራ እናያለን። ከዛ በፊት የባለፈውን ጥያቄውን በጋራ እንሰራለን። ጥያቄ ምን ነበረ? ኢቫሉዌት ዘ ፎሎዊንግ ኤክስፕሬሽን ነው የሚለው ኢፍ ኬ ስንት ነው? -3 ኤማችን ስንት ነው? -3 ኤንድ አር ኢዝ ኢኳል እሱ ስንት ነው? 25 ከዛ ምን ይሰጠን? the square root of radical r plus 2k minus m ይሄ ነው ሰጠን። ይሄ እንዴት ነው የምንሰራው? አር ስንት ነው? አር ተሰጥቶን ያለው አር ስንት ነው? አራችን አይ ቲንክ 2 ፕላስ 2 ኬ ስንት ነው ሰጠን? -3 ኢንቱ -3 ማይነስ ኤም ስንት ነው? -3 ነው። ኤማችን -3 ነው። -3 ከዛ ምንድን ነው የምናደርገው? 2 ፕላስ 2 ታይምስ -3 3 ይሆናል። ከዛ -3 ያለ ይሄ ናይ ስንት ነው? 5 -3 ይሆናል። ይሄ ስከነ ስንት ነው? 2 ይሆናል ማለት ነው። ስለዚህ our answer is 1። ሌላው ምንድን ነው? ሌላ ጥያቄ 8k ኦቨር r ፕላስ 2m the whole square ኦቨር 2 ይሄ እንዴት ነው የምንሰራው? 8 አለን ኢንቱ ኬ ስንት ነው? ኬ -3 ነው ፕላስ ከዛ ሁለት ቁጥር ኤማች ስንት ነው? -3 ነው ኢንቱ -3 the whole square ስኩዌራችን አለች እዚህ ጋር ስንት ነው? ኦቨር 2 አራችን ስንት ነው? where is our r 2 ከዛ ምንድነው እናቱ በቀላሉ ኢኳልስ ቱ ኤን ስንት ነው? 24 ፕላስ 6 the whole square over 2 24 over 2 plus 6 ስኩዌር ማለት ስንት ነው? 36 ማለት ነው። ኦቨር 2 እናደርጋለን። this one the same denominator we can raise 1 then 24 plus 36 10 1 15 divided by 2 25. This is our answer. Let's go to our another question. With another, for example, k is -4, m is -2, and our r is 3. Then we can find this one, r plus 3k minus m. Our r is what? 3 plus 3 into what is our k? -4 minus m. Sorry, our m is what? 2 minus 2. 3 plus this one 12 minus 2. 3 plus this one 10 30 is our answer. Thank you. This is our
the same question for you. This our answer. Thank you.